ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ ከኩሽ ሚዲያ ኔትወርክ የሚተላለፍላችሁ የልዩ ዝግጅት ፕሮግራማችን ነው። በዛሬ የልዩ ዝግጅት ፕሮግራማችን በምዕራብ ወለጋ በህዝብ ላይ ታውጆ ህዝቦች እየተወጉ ባሉበት በዚህ ሰዓት በምዕራብ ወለጋ 17 የሚሆኑ የአማራ ክልል የደምቢዶሎ ዩኒቨርሲቲ ተማሪዎች ታፍነዋል። ያፈነውም የኦሮሞ ነጻነት ጦር ነው የሚል ከተለያዩ ሚዲያዎች በሰማነው መሰረት የምዕራብ ዞን የኦሮሞ ነጻነት ጦር አዛዥ የሆነውን ማሮ ድሪባን አናግረናል። እንደሚከተለው እናቀርብላችኋለን። እስከ መጨረሻው ድረስ ተከታተሉ ዘንድ የአክብሮት ግብዣችን ነው። እኔ የፕሮግራሙ አዘጋጅ ሀብታሙ ተስፋዬ ነኝ። አብራችሁን ነው። ሄሎ ጤና ይስጥልን። የኦሮሞ ነጻነት ግንባር የምዕራብ አዛዥ መሮ እንዴት ነህ? እግዚአብሔር ይስጥልኝ ሰላም ነው። እንግዲህ ዛሬ ተመልሼ መጥቻለሁ። ለተለያዩ ጉዳዮች ግዴታ መነሳት ያለባቸው ጉዳዮች ስላሉ ነው። በተለይ አማርኛ ተናጋሪ የሆነው ማህበረሰብ የኦሮሞ ነጻነት ጦር ወይ ደግሞ ወቦ የሚባለው ችግር እያደረሰ እንደሆነ ነው እየተነገረ ያለው በተለያየ ሚዲያዎች ስለሰማው ይሄንን ነገር ለማጣራት ነው የመጣሁት። እንደው የታገቱ ተማሪዎች አሉ ይባላልና የእነዚህን ተማሪዎች ደግሞ ያገቱት የኦሮሞ ነጻነት ጦር ነውና ይሄ ጦር ደግሞ በአንተ እንደሚመራ ነው እኔ ያለኝ መረጃ። እንደው የታገቱ ተማሪዎች በእናንተ ጦር የታገቱ ናቸው? ስለ ጉዳዩስ የምትለን ነገር ካለ እስኪ። እሺ አመሰግናለሁ። ይሄ ነገር ቆንጆ ፊልም ሊወጣው የሚችል ስክሪፕት ነበር። ብዙ ሰዎችም በጥሩ ሁኔታ ሊባል በሚችል ደረጃ ለመተወን ጥረት አድርገዋል። ወገንተኛ የመገናኛ ብዙሃኖችም ለአድማጭ ጆሮ ለማድረስ ከድርሻቸው በላይ ተፍጨርጭረዋል እና ግን ምንድነው ስክሪፕቱም የተጻፉ ነገሮችን ሰዎች ፊልሙ ከመወለዱ በፊት ገደሉት። ስክሪፕቱን የጻፉት ሰዎች ማለት ነው። አጋቾቿ አምልጣ ከነበረችበት ጫካ ወጣ ወደ ኦሮሞ አባት የሄደችው ልጅ ምናምን የሚባል ሰምቼ ነበር። ያ አባት አስጠግቷት ለፖሊስ ካስረከቧት አጋች ሴት ተማሪ ተዋናይ ሆና ለመቅረብ የሞከረችው ሌሎች የታገቱ ጓደኞቿ ለአማራ ክልል ጸጥታ ቢሮ እንዳሉ ብላ የነገረች መሆኑን እስከ የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ ንጉሱ ጥላሁን በሰላማዊ መንገድ ተደራድሮ 21 ተማሪዎችን ከአጋቾች ማስለቀቃቸውን የሰጡት መግለጫ እና ሌሎች 6 ተማሪዎችም ታግተው መኖራቸውን ጭምር ያብራሩበት ኮሚክ ድራማ ነበር ከብዙ ሚዲያዎች የሰማሁት እና ለፊልምነት እንዳይበቃና ጥሩ ፊልም ሆኖ እንዳናየው ያደረገ ብዙ ያልተደፈኑ ሽንቁሮችን ትተው ነው ያለፉና ለዛ ነው ያ ሽንቁሮቹን ስላስተናገደ ከውልደቱ በፊት ግብአተ መሬቱ መጠናቀቁ ነው እንጂ የሚያሳዝነው ለፊልም የሚቀርብ ነበር። እንደዚህ አይነት ስክሪፕት ጽፎ ያመጡት አብን የተባለው ይሄ አማራ ብሔራዊ ንቅናቄ መሰለኝ ያዞም ባያፈሰሰ ለመለስ ዜናዊ ድንኳን ጥላችሁ አልቅሱ የተባሉ የኢትዮጵያ ህዝቦች አይነት ለቅሶ ህዝብን የግድ ካንገት በላይ ይቅረብ አይነት ጥሪ ያካሄደ ነበር። እነዚህን ወሬዎችን ወይም ዜናዎችንም ከሚዲያዎች እየሰማው ነበር። እንደውም የአማራ ክልል መንግስት እነኚህ ልጆች ታግተው መኖራቸውን እና መንግስት እንዲያስለቅቅ ንግግር ማድረጋቸውን እንደውም ደግሞ ኦሮሚያ ሰላምና ጸጥታ ቢሮ ከእገታ የተለቀቁ ልጆች በመንግስት እጅ መኖራቸውን ሌሎቹ የመንግስት አባላት የኦሮሚያ ክልላዊ ብሔራዊ መንግስት አባላት ደግሞ የታገተ ተማሪ አለመኖሩን በጣም እንንታቱ ንግግሮችና ገለጻዎች ሲደረጉ ነበር። ይሄንን ነበር ስንታዝብ የነበረው። እሺ ይህ ምንድነው የሚያመለክተው? ሳታማካኝ ብላ የሚባል አባባል አለው የአማራ ህዝብ። ባያማካኙና ይህንን ነገር እንደዚህ በድራማ መልክ አምጥተው የሰዎችን በሰዎች ነፍስ ባይጫወቱም ቆንጆ ነው የነበረው።
እና አሁን ተማሪዎቹ እኛ ጋር አልታገቱም የታገቱ ተማሪዎች የሉም ስክሪፕት ነው ወይ ደግሞ ድራማ ነው ያልከኛለሁ የመረው አዎ ገና ከሽሉ የተነገፈ የተንኮል ጽንስ ይዞ ሙሾ መውረድ አይነት ድራማ ነው ምንም አይነት የታገተ ተማሪ የለም እነሱ ያሉት እንደ ቤተሰብን ለመተወን የሞከሩ ቤተሰባዊ ድርሻን ይዞ ይጫወቱ የነበሩ ሰዎችን ልጆቹ ደውለውልን ነበር ሰላም ነን አጋቾቻችን ገንዘብ የማይፈልጉ እናንተ መንግስት ላይ ጫና እንድታደርጉ የሚፈልጉ ናቸው እና ብለው ነበር ያሉትን ሰምቻለሁ ልጅቷ ከዛ አመለጥኩ ያለች ከ3 ቀን ነው አራቀም ጫካ ውስጥ ጉዞ በኋላ እናም ያለች ለድራማው እንዲመች ተደርጋ የተለቀቀች ማለት ነው በዚህ መልኩ ነው ለአማራ ብሔራዊ ጸጥታ ያቀረቡት ወይ ደግሞ እነሱ እንዲያውቁት ያደረኩት ካለችው እስከ የጸጥታ ኃላፊዎች ተማሪዎቹ ተደራድረን በሰላማዊ መንገድ ማንንም ላይ ምንም አይነት አደጋ ሳይደርስ አስለቅቀናል ያሉት ቤተሰቦች የተባሉት ደግሞ የተለቀቁት ልጆች አናቅም እኛ ጋርም አልመጡም ያሉበትን ማናቅም እስከማለት የደረሱበት ብዙ የውሸት ድራማው ቀዳዳዎች ስለበዙበት ከድራማነትም ከውሸትም አልፎ ተንኮል ሴራ ደባ በዚህ አማካኝተው ወደዚህ አካባቢ ወደ ኦሮሞ ነጻነት ሰራዊት እንቅስቃሴ ያለበት አካባቢና በዚህ አካባቢ የሚገኙት የኦሮሞ ህዝቦች ላይ ሊከፈት ታስቦ የተዘጋጀ ተንኮል ነው በዚህም ያው ጦርነት ተከፍቶበታል የኦሮሞ ህዝብ ወደ ምዕራብ አካባቢ ያለና ወደ ጉጂና ቦረና አካባቢ ያለው ህዝብ ማለት ነው ይሄ ነው ያለው ሁኔታውም ይሄ ነው ከዚህ ባለፈ እኛ ከዚህም በፊት ስንንቀሳቀስበት የነበረው ቀጠናችን ነው እኛ የሃይማኖት ተቋሞች የሚካተሉበት ተማሪዎች የሚገደሉበት ሰው በብሔር በሃይማኖት ተለያይቶ የሚሞትበት አፈና ግድያና እስራት እንዲሁም የሴቶች መደፈር አካባቢ አይደለም ይሄ አካባቢ እኛ አንድና አንድ እየተዋጋን ያለ ነው ዲክታቶሪያል ገቨርንመንት ጋር ነው ከነኚህ ስርዓቶች ጋር ነው ይህንን ስርዓት ለመገርሰስ ነው ውጊያችን አንድና አንድ ሁልጊዜ የሚታወቅበት የኦሮሞ ነጻነት ሰራዊት ዓላማውን ለይቶ የሚሰራ ሰራዊት ነው እና ሌሎች ቦታዎች እየተደረጉ ያሉትን ነገሮች ወደኛ ለማምጣትና እዚህ አካባቢ ከወታደራዊ ውጊያ በስተቀር አንጻራዊ ሰላም ሰው በሰው ላይ የማይነሳበትና ትምህርት ቤቶች የሃይማኖት ተቋማት የማይካተሉበት ዝርፋ የማይካሄድበት ቦታ በመሆኑ ይህንን ጥላሸት እየቀቡ የኦሮሞ ነጻነት ሰራዊትን በተንኮልና በደባ እንግዲህ ቄሮች እንደ አልሸባብና እንደ ሌሎች እንትሎች አሸባሪዎች ናቸው ተብሎ በክስና የቀረበበት አይነት ከእንደዚህ አይነት ሰዎች የኦሮሞ ነጻነት ሰራዊት ይሄንን ያደርጋል ያንን አያደርግም ብሉ እንግዲህ ካያው የሚጠበቀው እርግጫ ነው ያ ነው ያለው እሺ አመሰግናለሁ የኦሮሞ ነጻነት ሰራዊት የምስራቅ የምዕራብ እዝ አዛዥ ማሮ እንግዲህ እስኪ እንደው ስለታገቱት ተማሪዎች ምንም አይነት መረጃ የለኝም ነው እዛ አካባቢ አሁን እኛ አላገትንም ካልክ መረጃው አለ ሆይ ምናልባት ሌላ ያገተ አካል ካለ እነዚህ ተማሪዎች ወይንስ ጭራሽኑ አልታገቱም ዝም ብሎ ተራ ወሬ ነው የምትለው እኔ ይህንን ነገር የሰማሁት ቢቢሲ አፋን ኦሮሞ ሰርቪስ በቀደም ካለ መጠይቅ አድርገውልኝ ነበር ካስተላልፉት ቀረ ትላንት አስተላለፈም ዛሬ ተላለፈ ይሆን ማቀው ነገር የለም መጀመሪያ ጊዜ ከቢቢሲ አፋን ኦሮሞ ጋዜጠኛ ነው ይሄንን ነገር የሰማሁት እንደዚህ አይነት ነገር አለ ይባላል በዛ አካባቢ ስል ከዛም በኋላ ነው ይሄንን ሁሉ ማጣራት አድርግና ሌሎች ሚዲያዎችን እንደ እንግዲህ እንደነገርኩ የግድ ሙሾ ወረዱ የሚሉ ሚዲያዎችን ሀገር ተበላሸች እንደዛ ሆኑ የኦሮሞ ነጻነት ሰራዊት ይሄን አደረገ ያሉ ጥላሸት ሊቀቡን የሚፈልጉት ሚዲያዎችን ስከታተል ከሀገር ውስጥም ከውጭም የሚተላለፉትን ዜናዎች ሳዳምጥና ይሄንን ነገር
ሳተና ስመረምር ልጆቻችንን ስጠይቅ ነበር ምንም አይነት እገታ የለም እዚህ ቦታ ለዚህ ነው ቆንጆ ተስፎስ ቆንጆ ትወና ተደርጎበት ብዙ ሰዎች ተሳትፈውበት ለተደራሽ እንዲሆን ለሰዎች ሚዲያም ተካፍሎበት ግን ስክሪፕቱን የጻፉት ሰዎች ብዙ ሽንቁር አበዙበትና ፊልሙ ሳይሳካ ቀረ ያልኩ ለዚህ ነው እኛ እዚህ አካባቢ አላማችን አንድና አንድ ብቻ ነው ያም በባልነት ቀንበር ሸብቦ የያዘን ስርዓት በመገርሰስ ነፃ ሉዓላዊ ለሁሉም የሰው ልጆች እኩል የቆመች ፍትሃዊና ሰላማዊት ሀገር ዲሞክራሲ የሰፈነባትን ለትውልድ ለማንነት ነው የምንታገለው ይህን ቅዱስ ዓላማችንን ለማቆላሸት ነው እንግዲህ የሃይማኖት ተቋማትን ቃጠሎና ዘረፋ የብሔር ለይቶ መገዳደልና የሰዎች አፈናና አስገድዶ መድፈርን እንደዚህ አይነት ነገር አጀንዳዎችን የከሰረ የፖለቲካ አካሄድ ወደኛ ባያመጡ ነው የሚመረጠው ይህ የስም ማጥፋት ዘመቻን እኛ የምር ካደረግነው ግን በጣም ነው የሚበላሸው ነገሩ እሺ አመሰግናለሁ ያለችን በመንገዳገድ ላይ ያለችን ሀገር እንግዲህ ግብአተ መሬቷን ለመፈጸም ያው ማፋጠን ካልሆነ በስተቀር ማንንም የሚጠቅም ለማንንም ትርፍ የሌለው አይነት ክሳራ ነው የሚመጣው ስለዚህ ሌሎች ቦታዎች እንደዚህ አይነት ነገሮች በተለይ ብሔር ለይቶ በኦሮሞ ልጆች ላይ እየተደረገ ያለን ነገር የኦሮሞ ነጻነት ሰራዊት የሚንቀሳቀስበት ከተና ማምጣት አሰፋው ከባድ ነው የሚሆነው በእሳት እንደመጫወት ነው ከባድ ዋጋ ያስከፍላልና እንደዚህ አይነት የሚያደርጉ ሰዎች እንደዚህ አይነት ተቆሎች ወደኛ ሊያመጡ የሚፈልጉት ሰዎች ከድርጊታቸው ቢቆጠቡና ኃላፊነት በሚሰማው መንገድ ቢንቀሳቀሱ ነው የሚሻላቸው እኛ ከፈለግንና ይህንን ማድረግ የምር ካደረግነው መጥፎ ነው የሚሆነው በእሳት መጫወት ያልኩት ለዚህ ነውና ቢተውት ነው የሚሻለው ይህንን መልእክት ነው ማስተላለፍላቸው እሺ አመሰግናለሁ እስኪ መረንደው በተለያዩ ጊዜ እኔ በኦሮምኛ ኢንተርቪው ሳደርግ ያለውን ነገር በርግጥም ኦሮምኛ ተናጋሪዎችና ኦሮምኛ የሚሰሙ ሰዎች ቢረዱትም አማርኛ የሚናገሩና አማርኛ ብቻ የሚሰሙ ሰዎች ከአማርኛ ተናጋሪ ሚዲያዎችና ጽንፍ ረግጠው የሚናገሩ ሚዲያዎች የሚያራግቡት አንድ ወሬ አለ እዛ አካባቢ ላይ የሚደረጉ የዝርፊያ ወንጀሎችን ለምሳሌ የባንክ ቤት ዝርፊያዎችን እንዲሁም የተለያዩ ሰዎችን እንግዲያ የሚያከናውነው የኦሮሞ ነጻነት ሰራዊት ነው የሚል ነገር አለና ይህ ምን ያህል እውነት ነው እስኪ በአማርኛ ይሄንን የናንተን አካሄድ ለማይረዱትና የናንተን ድርጊት ለማያውቁት ብታስረዳልን በርግጥ እኛ ባንክ ቤቶችን ዘረምን ሲባል በጣም ያስቃል በሌላ በኩል ደግሞ በዚህ አይነት ተንኮል ሲነሳ ያናድዳልም ግን ምንም ምለው ነገር የለኝም በዚህ ላይ አውቆ የተኛን ሰው ብትከሰክሰው አይሰማህምና እነኚህ ሰዎች ሁሉ ጊዜ እየደጋገሙት የሚደንሱበት የሙዚቃ ምት የማይቀየረው አውቆ የተኛ አይነት ፕሮፓጋንዳ ስለሆነ ምንም የምትነግራቸው ነገር የሚገባቸው ነገር አይደለምና ይህን ነገር ስንት ጊዜ ተናግሬ አልቻለሁ እኛ ከሁለት ዓመት በፊት ምዕራብ ኦሮሚያ ውስጥ ስንንቀሳቀስ የመንግስት የፖሊስ የሰላም አስከባሪዎች ሚሊሻዎች ወታደሮች እንዲሁም መንግስት የሚያስብሉት መንግስታዊ ተቋማቶች ሁሉ በእጃችን ናቸው የነበሩት በዛን ጊዜ መዝረፍ አስገድዶ እንዲህ በተመንጃ ምናምን መዝረፍ ሳይሆን በራሳችን ገብተን ከፍተን መውሰድ የምንችልበት ጊዜ ነው የነበረው ያኔም አላደረግንም ያኔም በዚህ አካባቢ የሚኖሩት ከኦሮሞና ኦሮምኛ ኦሮሞ ተናጋሪ ኦሮሞ ህዝቦች የተለዩ ብዙ ሰዎች ነበሩ እዚህ አካባቢ ቡና የሚለቅመው ከጎንደር ከጎጃም ከላስታ ከሰቆጣ የመጣ ወጣት ነው በሰላም ወጥቶ በሰላም እየገባ ቡና እየለቀመ ህይወቱን የሚያሻሽልበት ስፍራ ነው እዚህ ስፍራ ይህንን ማስቆም እንችል ነበር ግን ለምን ኢትዮጵያ ከተባለችና እስካልተለያየን ድረስ በአንዲት ሀገር ስም እየተጠራን እስካለ ድረስ እኛ ይሄንን አናደርግም ብናደርግ አጸፋ
ብንመልስ ነገሩ የከፋ ይሆናል የሚለው ለዚህ ነው አህያ ስለቅጥ አህያ የተፈጠረው ያው እንግዲህ ነውና አህያ መልሳ አድረግተው ለዛ ነው ያምንተው ስለዚህ የባንክ ቤት ዘረፋ እየተባለ የሚነገረው ብዙ ሰዎች ነጃዋል መሐመድን ጨምሮ ማን ነበረሱ ዓለሙም ነው መሰለኝ እሱ ላይ ዘመቻ ከፍቶ በነበሩበት ጊዜ አንዳንድ መረጃ ብለው ምስራዊ መረጃዎችን ሲያጋልጥ ነበር ጃዋር ባንክ ቤቶች እንዴት ተደርጎ ይዘረፉ እንደነበረ እና ስትፈልግ የኦሮሞ ነጻነት ሰራዊት እንዲያደረገ ትላለህ ስትፈልግ ደግሞ የኦሮሞ ነጻነት ሰራዊት ለነጻነቱ ነው የሚዋጋው መንግስት እንዲያደረገ ትላለህ ስትፈልግ ቄሮዎች እኛ ነጻ ወጡን ኩርቱ ፌስታላችንን ይዘን እንድንወጣ ድንጋይ ከመወርወር እስከ ህይወታቸው መገበር መስዋዕት አድርገው ነጻ ወጡን ትላለህ ስትፈልግ ደግሞ ቄሮዎች ከየት እስከ የት መረባቸውን ዘርግተው ከእንደዚህ አይነት ተቋማት የገንዘብ ድጋፍ አግኝተው ሀገሪቷን እየበጠበጡ ነው ትላለህ ይሄ ሁሉ ይጋጫል ሰላማዊ ሰው ጭንቅላቱ የሚሰራ ሰው እንደዚህ አይነት ነገር ጠዋት ከሰዓትና ማታ የሚለያዩ የተለያዩ ነገሮችን አያወራ ይሄ ነክ የሚባል ወይ ደግሞ ጭንቅላቱ ችግር ያለበት ሰው ነው ይሄንን የሚያወራው ጠዋት የተናገርከውን ከሰዓት ማታስታውስ ከሆነ ፖለቲካ ውስጥ መኖር አስፈልግልን ነበር አማኑኤል የሚባል ሆስፒታል እዛ ትሪት እንድትደረግ ወደዛ ሪፈር ድስፉልኝ ነው የሚሻለው እና እንደዚህ አይነት ሰዎች ናቸው ይሄንን አጀንዳ የያዙ እንደዚህ አይነት አጀንዳዎችን ደግሞ ሌሎች የኦሮሚያ ክልል አካባቢዎች እየተደረጉ ያሉትን ችግሮች እኛ የምንቀሳቀስበት ቦታ ከወታደራዊ ፍልሚያ በስተቀር ሰላማዊና አንጻራዊ ሰላም ያለበት ቦታ ይሄ ነገር ያደረጉት ያለው ነገር ነው ይሄንን ነገር እኛ ከመቶ አመታት በፊት ኦሮሚያን በቅኝ ግዛትነት ለመያዝ የተንቀሳቀሱ የሚኒልክ ወታደሮች ያደረጉት እንደዛ አይነት ጊዜ ዘመን ነው የሚያሳውሰንና ይሄንን እንደዛ አድርገን ነው የምናየው እሺ ይሄንን ደግሞ እስከ መጨረሻው ለመጋፈጥና ለመዋጋት ህይወታችንን ለመገበር ዝግጁዎች ነን ማለት ነው ስለዚህ ይሄንን ነገር ባለሶት ነው የሚሻለው ወላፈኑ የሚያቃጥለው ጉድጓድ የቆፈረውን ነው ጉድጓዱ የሚበላው እሺ አመሰግናለሁ ጀምሮ እንግዲህ እኔ አሁንም ከዚህ ጋር ተያይዞ አንድ የሚነሳው እነሱ ጋር የሚነሳውን ጉዳይ ነው ለማንሳት የፈለኩት ሌላኛው እነሱ የሚያነሱት ጉዳይ የተለያዩ የመንግስት ባለስልጣናት ይገደላሉ ከዛም አልፎ ተርፎ ደግሞ የውጭ ሀገር ዜጎች ጭምር እዛ ተገድለው በእሳት ተቃጥለዋል ይሄን ደግሞ ያደረገው የኦሮሞ ነጻነት ሰራዊት ነው ብለው በየቀኑ አጀንዳዎች ይሰራሉና ስለ ጉዳዩስ ምን አይነት መረጃ ነው ያለ ይሄንንስ ያደረገው አካል የኛ አካል አላደረገም የኛ ሰራዊት ይሄን አደረገም ብለኛልና ማን ያደረገው ማለት ይቻላል ይሄንን የሚያደርጉት እኮ በአፋን ኦሮሞ እንግዲህ እናገር ነበርና በብዙ መልኩ ኦሮሚያ ተከባ ነው ያለችው በብሔር ብሔረሰቦች ኦሮሚያ የሀገሪቷ እምብርት የኢትዮጵያ እምብርት እንደመሆኗ መጠን በህዝብ ብዛት በመሬት ቆዳ ስፋት እንዲሁም በኢኮኖሚና በሁሉም ረገድ እቺን ሀገር ዋልታና ማገር ሆና ደግፋ የያዘች ሀገር ስለሆነች እቺን ሀገር በቅኝ ግዛትነት የያዙት ሰዎች ቅኝ ግዛቱ እንዲቀጥል ነው የሚፈልጉት ቅኝ ግዛቱ የሚቀጥለው ደግሞ አሁን በሚደረጉት አፈና ግድያ የስውር ግድያዎች ማለት ነው በኢንቪዚብል ሃንድስ የሚያደርጉትን ግድያዎች ፖሊስ ፓይሌሶች ያልኩ የምናገረው ነገር ማለት ነው እና በአፋን ኦሮሞ እንደነገርኩ በምስራቅ በኩል የኦሮሞ ህዝብ ከሶማሌ ወንድሞቹ ጋር እንዲጋጭ ተደርጎ ለብዙ ዘመናት ተሰርቶበት የኦሮሞ ነጻነት ትግል በዛ በኩል እንዲዳከም ተደርጎ የኦሮሞ ነጻነት ትግል ብቻ ሳይሆን የኦሮሞ ህዝብም ወጥቶ ለመግባት በሰላም ሰርቶ ለመኖር የማይቻልበት ደረጃ ላይ እንዲደርስ ነው የተደረገው ይህንን የበስራ ወደ ምዕራብ ሊያመጡት ሲያስቡ የኦሮሞ ነጻነት ሰራዊት በደቂቃዎች ነው እንዲቀጭና እንዲጨናገፍ ያደረገው ይህ የተጨናገፈው ተንኮል በእነሱ ቀመር ስላልተሳካ በህዝቦች ደረጃ
ሰዎች ተቆራርጠው ህዝብ ለህዝብ ተቆራርጠው ግጭት እንዲኖር በሚያደርጉት ፕሮቮኬቲቭ አክሽን እየወሰዱት ያሉት ሰዎች ናቸው ይሄንን የሚያደርጉት ደግሞ በመንግስት ስም ተደራጅተው ያሉ መንግስት ፈርሶ ልጆቻችን መንገድ ላይ አልቀው እስር ቤት አልቀው ብዙ ደም ገብረን ያመጣነውን የለውጥ ሂደት እንዲቆጣጠሩና እንዲያሻግሩ ተብሎ የተሰጣቸው ሰዎች ይህንን የማይችሉበት ደረጃ ላይ ሲደርሱ ግን ደግሞ የተሰጣቸውን እድል ከመጠቀም ይልቅ ወደ አፈናና ወደ ግድያ በማዘዋወር የገዢነት እድሜያቸው ለማራዘም በሚያደርጉት መፍጨርጨር እንደዚህ አይነት ነገሮችን ተንኮሎችን ይሰራሉ ማለት ነው። እናም በቤኒሻንጉል አካባቢ የቤኒሻንጉል ህዝቦች ወንድሞቻችን በኦሮሞ ህዝብ ወንድሞቻቸው ላይ ጥላቻና ቁርሾ እንዲያሳድሩ እናም የተፈለገው አጀንዳ ሰርፈስ እንዲያድርግ እንደዚህ አይነት የተመረጡ ግድያዎች ዕላማቸውን ጠብቀው ይካሄዳሉ። ይሄ ነው ያለው ተንኮል። ስለዚህ የሚደረገው እንግዲህ ደግሞ በኦሮሞ ነጻነት ሰራዊት ስም አጀንዳ አድርገው በያዙት ሚዲያ ወይም በተቆጣጠሩት ሚዲያና ይሄን የሚያራግቡ ወገንተኛ ሚዲያዎች አሉ። በእነሱ በኩል ብቅ ይላሉ። የኦሮሞ ነጻነት ሰራዊት ደግሞ የኦሮሞ ህዝብ ስሪ መሆኑ ስለሚታወቅ ይሄ የኦሮሞ ነጻነት ሰራዊት ጋር የሚያያዘው ቁርሾ ከኦሮሞ ህዝብ ጋር እንዲያያዝ ይደረጋል። በዚህ በኩልም እንደዚህ አይነቶቹ በምስራቅና በሰሜን የነበሩትን ነገሮች ወደ ምዕራብ ለማምጣት እየተቸረቸረ ያለው ጉዳይ ነው ማለት ነው። ግድያዎቹ በእንደዚህ አይነት መልኩ ነው የሚካሄዱት። እሺ አመሰግናለሁ። የኦሮሞ ነጻነት ጦር አዛዥ የመሮ እንግዲህ እስኪ ከዚህ ጋር ያይዘን አንድ የሚነገር ነገር አለና የኦሮሞ ነጻነት ሰራዊት ከገዢ መደቡ ወይ ደግሞ ከመንግስት ውጪ ጠላቴ ብሎ የሚዋጋ ብሄር አለው ወይ? እገሌ የሚባል ብሄርን አይፈልጉም፣ ይገላሉ፣ ያባራሉ የሚል በብዙ ሚዲያዎች ስለሚነገር ነውና እስኪ የኦሮሞ ነጻነት ጦር እንደው ጠላቴ የሚለው ከመንግስት ውጪ ብሄር አለው ወይ? ጠላቴ የሚል ብሄር አለው? መንግስት ብለን የምንጠራው እኮ ጠላታችን አይደለም። ተቃራኒ ሀሳብ ነው የሚያራምደውና ይሄን ተቃራኒ ሀሳብ በሰላማዊ መንገድ መፍታት ስላልተቻለ ጦር አነሳን እንጂ ጠላት የሚባል ነገር የለንም። እኛ ጠላት ሳይሆን ተቃራኒዎቻችን ናቸው። ተቃራኒ ሆነን ደግሞ የተቃረንበትን ነገር በሰላማዊ መንገድ መፍታት ነበረብን። ያ አልተቻለም because of government stubbornness እና ይህንን እኛ የመንግስት ወታደሮችን እንደዛ አንላቸውም። እንዴት ትሪት እንደምናደርጋቸው የራሳችን ዲስፕሊን አለ ማለት ነው። ከዚህ ባለፈ የኦሮሞ ነጻነት ሰራዊትና የኦሮሞ ህዝብ በብሔር ለይቶ ይህ ብሔር የኔ ጠላት ነው ቢኖር 80 እና ከዛ በላይ ያሉት የኢትዮጵያ ብሔረሰቦች አንድም ይሁን ሁለት ሰው ወይ ሶስት ወይ በብዙዎች የሚቆጠሩ ሰዎች ምዕራብ ኦሮሚያ ውስጥና ሌሎችም የኦሮሞ ነጻነት ሰራዊት የሚንቀሳቀስባቸው ቦታዎች ይገኛሉ። ሰርተው ኑሯቸውን ለውጠው ከህዝቡ ጋር ተዳምረው እየኖሩ ነው ያሉት ከብዙ አመታት ጀምረው። እነኚህ ላይ የምንፈልገውን አይነት ጦርነት ከፍተን ዘመቻ ከፍተን ማፈናቀል እንችላለን። ጠላታችን ናቸው ብለን ብንፈርጃቸው እንደዚህ አይነት ነገር ሰምተህ ታውቃለህ? እንደዚህ አይነት ብሔር ለይቶ የኦሮሞ ነጻነት ሰራዊት ጥቃት ፈጽሟል የሚባል ነገር ሰምተህ ታውቃለህ? የለም። ስለዚህ እኛ ብሔር ለይተን ይሄ ብሔር ጠላታችን ነው ያልነው የለም። ግን ወደዛ እየገፉ ነው። ይሄ ነገር እኛ የምንቆጣጠራቸውና የምንቀሳቀስባቸው ቦታዎች እና አካባቢዎች ይሄ ነገር እንዲፈጸም እየተፈለገ ነው እየተሰራ ያለውና ሁልጊዜ ውሸቶች እየተደራረቡ የሚወሩት። ይሄ ነገር የምር ካደረግነው ነገሮች ይበላሻሉ፣ ብንጠነቀቅ ይሻላል የሚለው ይህንን ነገር ባያደርጉት ነው የሚሻለው። እኛ እየተዋጋን ያለነው ስርዓቱ ለመገርሰስ ለመቀየር ቅድም እንዳልኩ ነፃና ፍትሃዊ ሀገር ሰላማዊ ሀገር ከሌሎች ወገኖቻችን ጋር አላስፈላጊ ቁርሾ ሳይኖረን
በሰላማዊ ጉርብትና መኖር ወይ ደግሞ አንዲት እኩል እንታየንን ኢትዮጵያ መገንባት ነው ከሁለት አንዱ ዕላማ አድርገን ነው እየተንቀሳቀስን ያለ ነው ይህ ግብ እንዳይደርስ ነው እንግዲህ ይሄ ሁሉ እየተደረገ ያለው ሴራና ተንኮል ወደዚህ አካባቢ እንዲገባ የሚደረገው ባይገባ ነው የሚመረጠው የምር ካደረግነው እሳት ነው ይዘን ያለ ነው በእሳት ደግሞ ጨዋታ የለም እሺ አመሰግናለሁ መሮ እሺ ከዚህ ጋር ያይዘን አንድ የሚነሳ ጉዳይ አለ በተለይ ኦሮሚኛ የማይሰሙት ቅድምም ደግሜ እንደነገርኩ ኦሮሚኛ የማይሰሙት ከአማርኛ ሚዲያዎች የሚሰራጨውን መረጃ ብቻ ነው ሰው የሚያገኘውና ከዚህ ጋር ያይዞ ሀገር እየመራ ያለው ኦሮሞ ነው እነዚህ ሰዎች የሚዋጉት ደግሞ ሌላ ተልኮ ኖሯቸው ነው እንደውም አልፎ ተርፎ ሰሞኑን መሮ መቀሌ ነበረ ከህዋቶች ጋር ነው የሚሰራው የሚል ነገር ያሰራጫሉና ተሰራጨው በስፋትም ብዙ ሰዎች የሚቀባበሉት መረጃ ነው ይህ ምን ያህል እውነት ነው እናንተ የምትዋጉት አገር እየመራ ያለው ኦሮሞ መሆኑን ያወቃችሁ ነውና የምትዋጉት ሌላ አካል ነው ወይ እኛ አገር እየመራ ያለው ሰው ቋንቋ ብሔርና ሃይማኖት አይደለም ምንዋጋው ከዚህም በፊትም ገልጫለሁ እኛ ምንዋጋው ጥቁን ስርዓት ነው የተቆነን ስርዓት ነው ይህ ስርዓት ያድግ የሚባለው ስርዓት አልተገረሰሰም አልተለወጠም ከዚህም በፊት የነበሩት ስርዓቶች አልተቀየሩም እኛ የተዋደግለት ዕላማ ግቡን አልመጣም ስለዚህ ተተናፏል የኛ ሪቮሉሽን አንድ መጽሐፍ ነበር ሃይጃክ ሪቮሉሽን ተብሎ የተጻፈው ብዙ እውነታዎችን እዛ ላይ ባላይም ነገሮችን በቀላሉ ለማስረዳት ሞክረዋል እንደዛ አይነት እክል ነው የገጠመንና እኛ እየተዋጋን ያለ ነው እንደዚህ አይነቱ ስርዓት ነው እንጂ ሰውን አይደለም ከዚህም በፊትም ቲፒኤልኤፎች ኢትዮጵያም የመሩበትን አቋም ነው የተዋጋን እንጂ የትግራይ ህዝብ አይደለም እኔ መቀሌ ቢድ ታዲያ ማን ይከለክለኛል መቀሌ ያለው ኢትዮጵያዊ አይደለም እንዴ ተፈልጉ ኢትዮጵያዊ አንድ ነን ይላሉ ተፈልጉ ደግሞ ወደ መቀሌ ያለው ህዝብ ጠላታችን ነው ይላሉ እነሱ በቀደሱት ብቻ እነሱ ደግሞ በረገሙት ብቻ እንደዚህ አይነት ነገር እኮ አይሆንም ይያል ነው ይሄ ነው ኮንፍሊክት ያመጣው እንደዚህ አይነት አለመረዳዳትና እኔ ባልኩ ቦይ ውስጥ ብቻ ፍሰት የሚባለው ነገር እኮ ነው እንደዚህ አይነት ኮንፍሊክቶችን የሚያመጣው ስለዚህ እኔ መቀሌ ቋሊ ማንንም ፍቃድ ጠይቃለሁ ቢድስ ማን ይከለክለኛል ማንንም አይከለክለኝም እኔ ማልሄድበትና የሚሄድበትን የራሴ የሆነ ምክንያት ማራምደው ዕላማ እናም ህዝቤ የኦሮሞ ህዝብ የሚፈቅድልኝና የማይፈቅድልኝን አይቼ ነው ማደርገው እና የትሜት ኩይት እኔ ከዚህም በፊትም ተናግሬያለሁ አጋንንት መጥቶ የኦሮሚያን ነጻነት የሚያስከብርልኝ ከሆነ ከአጋንንትም ጋር ቆሜ እዋጋለሁ ምን ሊያደርጉ ይችላሉ ምንም ስለዚህ የትሜት ኩይት የሚያገባው ሰው የለም የኦሮሞ ህዝብ ብቻ ነው የምጠይቀኝ ተጠያቂነቴም ለነሱ ብቻ ነው እሺ አመሰግናለሁ እንግዲህ ሌላው የሚነገረው ጉዳይ መሮ የሚዋጋው ወለጋን ክልል ለማድረግ ነው ጥያቄውም ሌላውን ኦሮሞ ነፃ ለማውጣት ወይ ደግሞ ካለው ከገዢ መደቡ ነፃ ለማውጣት ሳይሆን ኦሮሚያን ክልል ለማድረግ ወለጋን ክልል ለማድረግ ነው የሚዋጋው ይላሉ ይሄ ምን ለዚህ ምን ነው መልስ ወለጋን ክልል ለማድረግ ከኦሮሚያ ተገንጥላ ሌላ ክልል ነው ወይስ እንዴት ትንሽ ጥያቄ አልገባኝም እዚህ ላይ አዎ እንደዛ ነው ወለጋ ከኦሮሚያ ተገንጥላ ሌላ ክልል እንድትሆን ነው የሚዋጋው ነው የሚሉት በአጠቃላይ ምናልባት ሚዲያዎች ስማቸውን መጥቀስ አስፈላጊ አይደለምና ብዙ ሚዲያዎች ይሄንን ተቀባብለው ሲናገሩት ነበር በተለይ ከውጭ ሀገር የሚተላለፉ ሚዲያዎች እንደዚህ አይነት ቡና እየጠጡ የቡና ወሬ የሚያወሩትን ሰዎች እኮ ሁሉ እመልሳለሁ ብትል ብዙ ጊዜ ነው የሚካተልብና ይሄን አጀንዳ አድርገን ባናወራው ነው የሚሻለው ወለጋ ወዴት ነው የሚገነጠለው እኛ ኦሮሚያን ብዙ የኦሮሚያ ክልሎች መጥተው እዚህ እየወደቁ ያሉት ልጆች አያውቁምና ለነዚህ አይነት ሰዎች መልስ መመለስ አስፈላጊ ሆኖ አይደለም የሚታየኝና እንደዚህ አይነት ነገር እኔ የተዋጋሁት መጀመሪያው ጋር የጀመርኩት በቦረና በኩል ነው እዛ ብዙ ጓደኞቼ መስዋዕት አድርጌ ነው ወደዚህ የዞርኩት እዛ የከፈልኩት ዋጋ እድሜን የቆሰልኩበትን የደማውበትን አጥንት የተሰበርኩበትን ቦረና ብቻ ነፃ ለማውጣት ነበር እንዴ በዛ በኩል ሲዋጋ ነበር
በሌላ በሰሜን በኩል የተጓዝኩበት እና ብዙ ኦፕሬሽኖችን የሰራሁበት ጊዜ ነበር እንደዚህ አይነት ነገሮች ያለውበትን ቦታ ብቻ ነፃ ለማውጣት ነው እንዴ የተዋጋሁት እኔ ደግሞ እንግዲህ አንድ ሰው ነኝ በአንድ ጊዜ አንድ ቦታ ብቻ ነው መገኘት የሚችለው ግዳጅ ተሰጥቶኝ ወደ ሌላ ወደ ሐረርጌ ወደ ሌላ ወደ ወሎ ወደ ሌላ ወደ ጅማ ሂድ ከተባልኩኝ ሄዳለሁ እዛም እዋጋለሁ ነፃ የምናወጣው የኦሮሚያ መሬት የኦሮሞ ህዝብ ነው ወለጋ ለብቻው ወለጋ መሬት ነው የቦታ ስም ነው ወለጋ የሚባል ኦሮሞ የለም ወለጋ የተባለው ክልላዊ አስተዳደር ለግዢ እንድመች ተደርጎ የተከፋፈለ የኦሮሞ መሬት ነው እንጂ እንደዚህ አይነት ኦሮሞ እንደዚህ አይነት ነፃ ልናወጣ የምንዋጋው ኦሮሞ የለም እኛ የምንዋጋው ለመላው የኦሮሚያ ህዝብ ነውና እንደዚህ ትልቅ ጥያቄያችንን አሳንሰው ለማሳየት የሚያደርጉት ነገር ነውና ከነኛ አይነት ሰዎች ምንም የሚጠብቀው ነገር ስለሌለኝ ለእንደዚህ አይነት ሰዎች መልስ እየሰጠው ጊዜን ማባክንበት ጊዜ የለኝም ብዙ የምጠብቁን ስራዎች ስላሉ በዚህ መልኩ ብትረዳኝ ቆንጆ ነው እሺ አመሰግናለሁ መሮ ምናልባትም ይሄ ጥያቄ ያነሳውት ብዙ ሰዎችን ማደናገሪያ አጀንዳ አድርገው ስለሚያነሱ ነው እስኪ ወደ ተከተለው ጥያቄ ይልለፍ አሁን በወለጋ ላይ ኢንተርኔት ተቋርጦ ስልክ ተቋርጦ አንዳንድ ቦታዎች ውሃ ጭምር ተቋርጦ ጦርነት ላይ ነው ያላችሁት ይባላልና ምን ላይ ነው ያላችሁት እውነት የወለጋ ህዝብስ ምን ላይ ነው ያለው በዚህ ሰዓት ወለጋ ህዝብ በአጠቃላይ በምዕራብ የሀገሪቷ ክፍል አካባቢ የሚገኘው ህዝባችን አንተ እንዳነሳው ብዙ ታፍሎ ነው ያለው ጦርነቱ በህዝብ ላይ ነው የታወጀው እንጂ እኛ እንደ ኦሮሞ ነጻነት ሰራዊት ምንም አይነት ችግር የለም እንገናኛለን በራሳችን መስመር ምንም አይነት ችግር እንደሌለ ነው እኔ ማቀው ከልጆቼ ጋር በየቀኑ ገናኛለሁ ግን ህዝባችን እያለቀ ነው አሶሳ ድንበር አንስተ ከቤኒሻንጉል ድንበር አንስተ እስከ ቡራዩ አካባቢ ያለው የምዕራቡ በኩል ኦሮሞ ህዝብ እያለቀ ነው ያለው እና ይሄ ነው አሁን እየተደረገ ያለው ቅድም ነገር ያለው ይሄ ጦርነት ስፖንሰር የተደረገ ጦርነት ነው መንግስትም የሚያውቀው አይመስለኝም አንዳንዴ ሳየው የኦሮሚያ ብሔራዊ ክልላዊ መንግስት ነን የሚሉት ሰዎች ግንኙነት አለን የሚነግሩ ነገሮች አሉ እነሱም ጨንቋቸው እንዳለና የስልክና የኢንተርኔት አገልግሎቶች መቋረጣቸውን ጭምር እንደማያውቁት ለምን እንደተቋረጠም እንደማያውቁት ኢንፎርሜሽን የሚሰጡን ሰዎች አሉ መረጃ ውስጥ የሚሰሩ ሰዎች አሉ የራሳችን ሰዎች ሆነው የሚሰሩ ሰዎች አሉ ይህ ሁሉ እነሱም አያውቁትም ስፖንሰር የተደረገና ብዙ ገንዘብ የተመደበለት የምዕራብ ኦሮሚያ ህዝብ ማንበርከክ ተብሎ የተወሰደ አጀንዳ መሆኑ ነው አሁን የግልጽ የሆነ የመጣውና እንግዲህ ምዕራብ ኦሮሚያ ለብቻው ተንበርክኮ ሌላ ኦሮሚያ ደግሞ ሊያስተዳድሩ ይሞክራሉ የሚባለው ይሄ ዘበት ነው ይሄ አሁን አፈና አድርገው ሰዎች ሚዲያዎች ሊሰሙ በማይችሉበት ደረጃ ታፍነው እየተገደሉ ያለበት ጉዳይ ብዙ ዋጋ ሊያስከፍለንና እቺ እየተንገዳገደች ያለችውን ሀገር ቅድም እንዳልኩ ግብአተ መሬቷን የሚያፋጥን መሆኑን ሰዎቹ የተረዱትም አይመስለኝምና በዚህ መልኩ እንደነ ስዋርቶ ኢንዶኔዥያ የነበሩት አይነት እልቂቶች እዚህ እንዲመጡ እየተደረገ ነውና በአፈና ይህን ነው እንግዲህ አሁን እየተገነዘብኩ ያለሁት ሌላ አዲስ ከዚህም በፊት ከነበረው ውጪ ያለ ጦርነት የለም በኦሮሞ ነጻነት ሰራዊት በኩል ህዝብ ላይ ግን እየተደረገ ያለው በደል በጣም አሰቃቂና ከባድ በቋንቋ መግለጽ የማይቻልበት ደረጃ ላይ የደረሰ ነው እሺ አመሰግናለሁ መሮ ምናልባት ካላራዘምኩብ አንድ ሁለት ጥያቄዎች ብቻ ናቸው የሚቀሩኝ ጨረሻለሁኝ እንደው ጦርነቱ ስፖንሰር ተደርጎ መንግስት ጭምር እንደማያቅ ነው የነገርከኝና ያነሳህልኝ በንግግር መሃል እንደው እስኪ ግልጽ ለማድረግ ይሄንን ጦርነት ይመራዋል ብላችሁ የምታስቡት እንደ ጦር መሪ የምታስበው ነገር ካለ ፍንጭ መስጠት የምትፈልግ ከሆነ ይሄን ጦርነት ያወጀብን እገሌ የሚባል አካል ነው ማለት የምችለው ካለ ይሄንን እንግዲህ እኔ በመሪ ደረጃ ማቀው ነገር
በወሬ ደረጃ ፍንጭ ልሰጥ አልችልም እየተደረገ ያለው ነገር እናውቃለን ከሚጠራጠረው በላይም ከማቀው በላይ ነው ማቀውና ይሄንን ነገር በወሬ ደረጃ ደግሞ አንጥቼ ይሄ ነው ልልህ አልፈልግም ግን እየተደረገ ያለው ከመቶ ዓመት በፊት ታስቦ የነበረው የቅኝ ግዢ መደብ ፕሮግራም ሳይሳካ የቀረውን ከሞት ያነሱት ሰዎች ርዝራሽ ናቸው እንግዲህ ይሄንን ጦርነት እየመሩ ያሉት የኦሮሞ ህዝብ ለዚህ አይምሮውንና ያለው ሙሉ ሰውነቱ መጥፈትና እንደዚህ አይነት ነገር ከፋፍሎ የመግዛት መደብ ወደ ሌሎችም ቦታዎች ልዛመት እንደሚችል ወይ ደግሞ ሌሎች ቦታዎች ላይ እንደዚህ አይነት ሊቋቋማቸው የሚችል የታጠቀ የተደራጀ ሰራዊት ባለመኖሩ በቀላሉ ሊቆጣጠሩት ስለሚችሉት መጀመሪያ እኛ ያለንበትን ቦታ ሊቆጣጠሩትና እዚህ አካባቢ ያለውን ጠንካራ ስነ ልቦና ያለውን ህዝብ ለማንበርከክ ያውም ቡና የሚለቀምበት ጊዜና ምርት ከእርሻ ማሳ የሚሰበሰብበት ጊዜ ላይ የመጡ ሰዎች አስበውት የተንቀሳቀሱት ብዙ ካልኩሌት ያደረጉት ነገሮች እንዳሉ መገንዘብ ይገባዋል ሌላ ቦታ ያለው የኦሮሞ ህዝብ ይህንን ነው እንግዲህ እኛ እየተዋጋን ያለነው ስለዚህ ይህንን ደግሞ ጥላሽት እየቀቡ እንደዚህ አይነቶቹን ውጊያዎች ወደ ሌላ ቦታዎች ደግሞ ሲወስዱት እኛ አሲዎች እንደሆን አድርገው ለመቅረጽ ነው የሚሞክሩት ስለዚህ ይሄንን ነው የኦሮሞ ህዝብ መገንዘብ ያለበትና ይሄንን ውጊያ ስፖንሰር ያደረጉት እነማን እንደሆኑ ህዝቡን በግልጽ ያውቃል እኔ መናገር አያስፈልገኝም እሺ አመሰግናለሁ እንደው ጥያቄዎችን አላርዝምብህ ምናልባትም በኦሮምኛ ብዙ ጊዜ አውርተናልና በአማርኛ ለአማርኛ ተናጋሪው ማህበረሰብ ግልጽ እንዲሆንና እዛ በኦሮሞ ነጻነት ሰራዊት የሚንቀሳቀሰው ኃይል ወይ ደግሞ የእናንተም እንቅስቃሴ ምን እንደሆነ ምን እንደሚመስል ለማሳየት ነው በስተመጨረሻ መታስተላልፈው ምናልባትም አማርኛ ለሚሰሙ የኦሮሞ ልጆችም እንደዚሁ ለተለያዩ ህዝቦች መታስተላልፈው መልእክት ካለ እድል ልስጥ እኔ ማለት የምፈልገው አንድ አጭር ነገር ኢትዮጵያ ውስጥ እየተደረገ ያለው ሺልሆር እንደዚህ ስቴክሆልደርስ የሚመለከታቸው ሰዎች ጋር መጥተው ወሬም በወሬ ያናፈሱ እሳት ላይ እሳት እየለኮሱ ይህንን እሳት ደግሞ ሌላ ቤንዚን እየጨመሩበት ሀገሪቷን ከማፍረስ ማንም ሊጠቀም አይችልም ወልዲያ እየተደረገ ያለው እንግዲህ ኮሎምቢያ ውስጥ ሰዎች አሰባስበ እንዴት ልንፈታው እንችላለን ብትል አይፈታም ኢትዮጵያ ውስጥ እየተደረገ ያለው ነገር ይሄ ነው እና ወልዲያ የተደረገው ነገር ወልዲያ ወርደ ማውራት ነው ያለብን የተከሰከሰበት ምክንያት እና ወለጋ ውስጥ ያለውን ችግር በምዕራብ በኩል ያለውን ችግር አሜሪካ ሆነ አይደለም የምትፈታው ወለጋ ውስጥ ያለውን በመሬት ተገኝተ ስታይ ነው መናገር ያለብን ይሄንን ነው ማስተላለፍ የሚፈልገው ግን ያወቁ አውቆ የተኛን እንግዲህ ቢከሰክሱት እንደማይሰማው አይነት ያወቁ እሳት ላይ ቤንዚን መጨመር ከሆነ እኛ የሚያዋጣንን እናቃለን የሚያዋጣንን ነገር ደግሞ እንሰራለን ያ ደግሞ ለማንም አትራፊ አይደለም ክሳራው ነው የሚበልጠውና ይህንን ተገንዝበው ኃላፊነት በሚሰማቸው ሰዎች ይሄ ነገር ቢሰራ ቆንጆ ነው እላለሁ ያመሰግናለሁ እሺ አመሰግናለሁ የምዕራብ ዞን የኦሮሞ ነጻነት ሰራዊት አዛዥ መሮ ድሪባ ለነበረን ጊዜ ከልብ አመሰግናለሁ በኩሽ አድማጮች ስም እሺ የኩሽ ሚዲያ እናንተንም አመሰግናችኋለሁ ቴንክ ዩ እሺ እግዚአብሔር ይስጥልን አመሰግናለሁ ውድ የኩሽ ሚዲያ ኔትወርክ አድማጭ ተመልካቾቻችን ከኦሮሞ ነጻነት ጦር የምዕራብ ዞን አዛዥ መሮ ድሪባ ወይም ኩምሳ ድሪባ ጋር ያደረግነው ልዩ ውይይት ይህን ይመስላል በሌላ ጊዜ በሌላ እንግዳ እስከምንገናኝ ሰላም ሁኑ እያልኩኝ ሳስተናግዳችሁ የነበርኩት እኔ ሀብታሙ ተስፋዬ ነበርኩኝ ቸርን ሰንብት